አሮጊቷና ጅቡ በድሮ ጊዜ የሚኖሩ አንድ አሮጊት ነበሩ። እኚህም አሮጊት የሚኖሩት በአንድ ጫካ ውስጥ ነበር። ምክንያቱም ጧሪ ቀባሪ ልጅ የላቸውም ነበር። እናም ደግሞ ልክ ሲተኙ ሁሌም ቢሆን በራቸውን ዘጋግተው ነበር የሚተኙት። ምክንያቱም እነሱ የሚኖሩት ጫካ ውስጥ ስለነበረ ጅቡ እየመጣ ስለሚያስቸግራቸው በር ካልዘጋ ዘግተው ይተኙ ነበር። አንድ ቀን ግን ያቺ አሮጊት በር መዝጋቷን ሳትዘጋ ረስታ ተኛለች። ከዛ ጅቡ ደግሞ ሰሞኑን ምግብ አልበላም ነበርና ምግብ ፍለጋ በሚንከራተትበት ሰዓት ወደ አሮጊቷ ቤት ጋር ልክ ዘወር ሲል በሩ ክፍት ሆኖ ያያል። ልክ በሩ ክፍት እንደሆነ ሲያይ አሃ ተመስገን አምላኬ ሆይ ዛሬ እንኳን ጾሜን አይደለም ማድረው አላት። ከዛ ልጆቼ ቀስ ብሎ ወደ ቤቷ ገባና የተኛችበትን ልብስ እየጎተተ ከአልጋዋ ላይ አወርዷት ወደ ጫካው ይዟት ሄደ። ከዛ ጠቅልሏት ካስተኛት በኋላ ጫካ ውስጥ ጓደኞቹን ለመጥራት ብሎ እየሮጠ መሄድ ጀመረ። ከዛ ልክ አሮጊቷ ደግሞ ልክ መሬቱ ሲቀሰቅሳት ብንን ብላ ተነሳችና ወይኔ ጉዴ ምን ሆኜ ነው እዚህ ጋር ያለሁት ብላ በጣም ደነገጠች። ከዛ ልጆቼ እሷም ድንጋጤዋን ላለማሳወቅ እየሮጠች ቀስ ብላ ወደ ቤቷ ሄደችና በሯን ዘጋግታ ምንም እንዳልመሰላት አርቃ ተኛች። እንዴት ግን ምግብ ልታገኝ ቻልክ? እኛ እንኳን እኮ ሰሞኑን ስንፈልግ ምንም አላገኘንም በማለት ለክስ ጠይቁት። እኔን እግዚአብሔር ስለሚወደኝ ይሆናል ይሄ ምግብ ለኔ ያዘጋጀልኝ በማለት ወደ ቦታው ይዘው ይሄዳሉ። ከዛ ልክ ቦታው ጋር ሲሄድ ጨርቁን ሲከፍት ድንጋይ ነበር። ለካስ ሴትይቷ ድንጋይ ጠቅልላ ነበር ሄደችው በሷ ቦታ። ከዛ ይሄንን ልክ ሲመለከት በጣም የተናደደና ጅቡ ወደሷ ቤት ድጋሜ ተመለሰና ልክ ሲሄድ ያቺ ሴትዮ ተኝታ ነበር። እንደመጀመሪያው በሩን ከፍታ ስላልነበረ በጣም ተናደደ እንዳይገባ። አንኳኳና አንቺ አሮጊት እባክሽን እርጅኝ ቸግሮኝ ነው በማለት ሲጠይቃት ምን ነው አያጅቦ በእድሜ ባለጸጋ ብሆንም እኮ አስተውዬ ማሰብ ይችላልሁኝ በማለት ለጅቡ ተመልሰለታለች። አረ ማማ እንደዛ አይደለም እኔ በጣም ስለቸገረኝ ነው ዛሬ ቢያንስ አብሬሽ ለተኛ ብርዱ ስለበረታብኝ ነው ብሎ ቢለምናት ቢማጸናት ያቺ አሮጊት ግን ለምን እንደዚህ ሲማጸናት እንደነበር ስለገባት አላስከባም በማለት ትነግረዋለች። ልክ ስትነግረው በቃ እሱን ተስፋ ቆረጠና ጠሏት ሄዳ ይባላል። ተራቴ መልሱ አፌን በዳቦ አብሱ። የዛሬ ተረታችን ይሄንን ይመስላል። እንወዳቻለን። ቻው ቻው።